ሰላም እንዴት ናችሁ? እንኳን ወደ ሲሲኤንኤ ተከታታይ ትምህርት ክፍል 5 በሰላም መጣችሁ። እንደምታስታውሱት በባለፈው ክፍል ስለ ኢንተርፌስ እና ኬብሎች ተመልክተናል። ስለ ዩቲፒ ኬብል፣ ፋይበር ኬብል ልዩነታቸው ምን እንደሆነ እንዲሁም ደግሞ ስለ አውቶ የሚዲያ ኤክስም ተመልክተናል ማለት ነው። ይህኛውን ቪዲዮ ያልተመለከታችሁ ልጆች እዚች ጋር ክሊክ አድርጋችሁ መጀመሪያ እሱን ብትመለከቱ የተሻለ ነው ማለት ነው። በዛሬው ትምህርታችን ደግሞ በነዛ ኬብል ውስጥ በፋይበር ኬብል፣ በኮፐር ኬብል ውስጥ ዳታ እንዴት ብሎ ነው ትራንስፈር አድርጎ ከአንድ ኮምፒውተር ወደ ሌላ ኮምፒውተር የሚሄደው በምን መልኩ ነው የሚለውን እንመለከታለን ማለት ነው። ለምሳሌ እኛ ኪቦርዳችን ላይ የምንጽፋቸው ጽሁፎች አሉ። ፎቶ እንልካለን፣ ቪዲዮ እንልካለን፣ ሳውንድ ሪከርደር እንልካለን። እነዚህ ነገሮች ሲሄዱ በኬብል ውስጥ ፓዝ አድርጎ ሲሄድ በምን አይነት መልኩ ነው የሚጓዘው የሚለውን ለመመልከት እንሞክራለን። በኤግዛምፕል እናየዋለን በደንብ ማለት ነው። በመጨረሻ ደግሞ በዛሬ ቪዲዮችን በዚህ በምንመለከታቸው ዙሪያ ምን ያክል ተረዳን የሚለውን የሚያሳይ መጨረሻ ላይ ጥያቄዎች ይኖራሉ። እስከ ቪዲዮ መጨረሻ ድረስ ተከታተሉ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ለሚፈልጉ ሰዎች እንዲዳረስ አድርጉ ማለት ነው። ቀጥታ ወደ ዛሬው ሌሰናችን እንሄዳለን ማለት ነው። ኮምፒውተር የሚሰራው በባይናሪ ሲስተም ነው። ያ ማለት ኮምፒውተራችን ያለው ኦንሊ ቱ ነምበርስ ነው ያለው ማለት ነው። 0 እና 1 ማለት ነው። እያንዳንዱ መጽሐፍ ሊሆን ይችላል፣ የምንናገራቸው ጽሁፎች ሊሆን ይችላሉ፣ ቪዲዮ ሊሆን ይችላሉ። እያንዳንዱ ነገር በኮምፒውተራችን ውስጥ ሪፕሬዘንት የሚደረገው በ0 እና በ1 ነው፣ በሁለቱ ነምበር ብቻ ነው ማለት ነው። እንዴት ይሄ ሊሆን ቻለ የሚለውን ነው ዛሬ በደንብ ለማየት የምንሞክረው ማለት ነው። እዚህ ጋር አሁን እንዳልነው ኮምፒውተራችን የሚያውቀው 0 እና 1 ነው ብለናል። ያ ማለት ግን ኮምፒውተራችን ሚሞሪ ውስጥ 0 እና 1 አሉ ማለታችን አይደለም። ሪፕሬዘንት የሚያደርገው ነው እንጂ ኮምፒውተራችን የሚያውቀው ኦን ኤንድ ኦፍ በማድረግ ነው የሚያስበው ማለት ነው። ያ ማለት 1 ሲሆን ኦን እንደሆነ ያስባል፣ 0 ከሆነ ደግሞ ኦፍ እንደሆነ ነው የሚያስበው ማለት ነው። ያ ማለት ነው እንጂ እየተጻፉ ይሄዳሉ እንደማለት አይደለም። ለምሳሌ በአምፖልን መስለውና የኛውን አምፖላችን እየበራ ከሆነ ወይም ኦን የሆነ አምፖል ከሆነ አንድን ሪፕሬዘንት ያደርጋል፣ ኦፍ ከሆነ ደግሞ ዜሮን ሪፕሬዘንት ያደርጋል ብለን እናስብና በአምፖል መስለን እናየው እንደ ኤግዛምፕል ማለት ነው። እዚህ ጋር ለምሳሌ 4 አምፖሎች ቢኖሩ እነዚህ 4 አምፖሎች ምን ያክል ኮምቢኔሽን መሆን ይችላሉ? አራቱም አምፖል በማይበራበት ሰዓት 0 እንለዋለን። አንድ አምፖል ሲበራ 1፣ እንዲሁም ደግሞ ሁለተኛው ላይ ያለችዋ ስትበራ እንደዚህ እያደረግን በተለያየ ኮምቢኔሽን ስናደርግ እስከ 16 ኮምቢኔሽን ወይም ሂደቶች ይኖሩታል ማለት ነው። እነዚህን አምፖሎች ግን ስንመስል በኮምፒውተራችን ውስጥ የሚያውቀው ምንድን ነው? ኦን ኤንድ ኦፍ ይሆናሉ ያልናቸው ካፓሲተሮች ናቸው። ካፓሲተር ምንድን ነው? ቻርጅ እና ዲስቻርጅ ነው የሚሆነው። ቻርጅ እና ቻርጅ የተወሰነ ስቶር አድርጎ ከያዘ በኋላ የሆነ ሰዓት ላይ ደግሞ ዲስቻርጅ ይሆናል ማለት ነው። በእነሱ ነው ኦን ኦፍ የሚያደርገው። ኦን ኦፍ እንዲሆን ደግሞ እንደ ስዊች የሚያገለግለው ደግሞ ኮምፒውተራችን ውስጥ ምንድን ነው? ትራንዚስተር ነው ማለት ነው። ስለዚህ እኛ ስለ አምፖል ስናወራን ኮምፒውተራችን ላይ ግን ካፓሲተር እና ትራንዚስተር እያልን እንደሆነ እንዲታስቡ ፈልጋለሁኝ እዚህ ውስጥ ማለት ነው። ስለዚህ ኮምፒውተራችን ውስጥ ቻርጅ የሆነ ካፓሲተር ከሆነ እንደ ዋን ያስባል ማለት ነው። ዲስቻርጅ የሆነ ከሆነ ደግሞ 0 ወይም ኦፍ ብሎ ያስበዋል ማለት ነው። ስለዚህ ኮምፒውተራችን የሚጠቀመው ባይናሪ ነምበር ነው ማለት ነው። ስለዚህ ምን ያደርጋል? አንዷን ካፓሲተር እና አንዷን ትራንዚስተር በአንድ ላይ አንድ ቢት ብሎ ያስባታል ማለት ነው። 0 ወይም ደግሞ 1 ናት ብሎ ያስባል። ስለዚህ የተለያዩ ዳታዎች አሉን። ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮዎች ሊሆን ይችላሉ። እነዚህን በኦን እና በኦፍ እንዴት ነው የሚረዳ የሚለውን ስንመለከት በባይናሪ ፎርማት ነው፣ በ0 እና በ1 ነው። እንዴት ነው የሚለውን እንመልከት። ለምሳሌ አንድ አምፖል አለ ብለን እናስብ። አንድ አምፖል ስንት ኮምቢኔሽን ይኖረዋል? ፖሲብል ኮምቢኔሽን የሚኖረው 2 ነው። ማለትም አንድ ኦፍ ሊሆን ይችላል ወይም ደግሞ ኦን ሊሆን ይችላል፣ ሊበራ ይችላል። 2 አይነት ምርጫ ነው ያለው አንድ አምፖል። ስለዚህ ፖሲብል ኮምቢኔሽን ያለው 2 ነው ማለት ነው፣ አንድ አምፖል ካለን ማለት ነው። አንድ መብራት ነው፣ አንድ ደግሞ መጥፋት ከሁለቱ ውጭ ሊሆን ስለማይችል ማለት ነው። ሎክ ኮምቢኔሽን አለው ማለት ነው። 2 አምፖል ቢሆንስ? 2 አምፖል ከሆነ ደግሞ ስንት ይኖረዋል? 4 አይነት ኮምቢኔሽን ሊኖረው ይችላል። የመጀመሪያው ሁለቱም ኦፍ ሊሆኑ ይችላሉ። ሁለተኛው ደግሞ አንዷ ኦን ሆና አንደኛዋ ኦፍ ትሆናለች። ሶስተኛዋ ደግሞ ኦን የሆነችው ኦፍ ትሆንና ኦፍ የነበረችው ደግሞ ኦን ትሆናለች። አራተኛ ሁለቱም ኦን የሚሆንበት እድል አለ ማለት ነው። ስለዚህ 2 አምፖል ካለን 4 ፖሲብል ኮምቢኔሽን ሊኖረን ይችላል ማለት ነው። እንዴት ሊሆን ቻለ? አንድ አምፖል 2 ፖሲብል ኮምቢኔሽን ካለው 2 ሲሆኑ ደግሞ 4 ይኖረዋል። ምንድነው የምናደርገው? 2 ታይምስ ኦፍ 2 ማለት ነው። 3 በልብስ ቢሆን ወይም 3 አምፖል ቢሆንስ እንዴት ይሆናል? 3 ከሆነ ደግሞ አሁንም አንዱ አምፖል 2 ኮምቢኔሽን ስለሆነ ያላት 2 ታይምስ ኦፍ 2 ታይምስ ኦፍ 2 አድርጋችሁ 3 ጊዜ ስናባዛ 8 ፖሲብል ኮምቢኔሽን ይኖረናል ማለት ነው። ወይም ደግሞ 4 አምፖሎች ቢሆኑ ደግሞ 2 ታይምስ ኦፍ 2 ታይምስ ኦፍ 2 ታይምስ ኦፍ 2 ወይም 4 ጊዜ ማለት 2 ዘ ፓወር ኦፍ 4 አድርገን እዚህ ኳልቱ 16 ፖሲብል ኮምቢኔሽን ይኖረናል ማለት ነው። አሁን ባየነው መልኩ ማለት ነው። 8ስ ቢሆን
ምን ይሆናል ወደሚለው ነው ወደ ዋናው እንትናችን የምንሄድ ማለት ነው። 8 ሲሆን ቱ ዘ ፓወር ኦፍ 8 ሆነ ማለት ነው። ቱ ዘ ፓወር ኦፍ 8 ማለት ደግሞ 256 ወይም 256 ኮምቢኔሽን ይኖረዋል ማለት ነው። ስለዚህ ኮምፒውተራችን የሚጠቀመው በ8 ቢት ነው ማለት ነው። በ8 ቢት ነው የሚጠቀመው። እኛ አሁን ሪፕሬዘንት አድርገን በአምፖል እንመለከተው እንጂ ኮምፒውተራችን ግን በ8 ቢቶች ወይም በ8 ባይናሪ ዲጂት ነው የሚጠቀመው ማለት ነው። ሁሉም ዜሮ ከሆኑ ዜሮ ይሆናሉ። ሁሉም ኦን ሲሆን ደግሞ 255 ይሆናል ማለት ነው። ስለዚህ ኮምፒውተራችን ላይ ምን ተደረገ? እነዚህን 8 ቢቶች ለሁሉም እያንዳንዱ ኪቦርዳችን ላሉ አልፋቤቶች፣ ስሞል ሌተሮች፣ ስፔሶች፣ ምልክቶች እያንዳንዱ ነገር ማለት ነው ሁሉንም አሳይን ተደረገ። 256ቱንም ባይናሪ ነምበር ለሁሉም ለነዚህ አሳይን ተደረገ ለሁሉም ማለት ነው። ይህ የተደረገው ደግሞ በምንድን ነው? በአስኪ ኮድ ነው። አስኪ ኮድ ማለት አሜሪካን ስታንዳርድ ኮድ ፎር ኢንፎርሜሽን ኢንተርቼንጅ ይባላል ማለት ነው። ይሄ ነው ለእያንዳንዳቸው ካራክተሮች ስፔሊንጎች ሊሆን ይችላል፣ ቁጥሮች ሊሆን ይችላል። ለእያንዳንዳቸው አሳይን አድርጎ የያዘው አስኪ ኮድ ይባላል ማለት ነው። በአስኪ ኮድ መሰረት እያንዳንዷ ቴክስት፣ ካራክተር፣ ሁሉም ነገር ሲምቦል አላት ማለት ነው። በ0 እና በ255 መካከል ባሉት ነንበሮች ተወክሏል ማለት ነው። ለሁሉም ነገር ማለት ነው። እዚህ ስላይዱ ላይ እንደምትመለከቱት በዚህ መልኩ አስኪ ኮድ ተቀምጧል። ይህም አስኪ ቴብል ይባላል ማለት ነው። ለምሳሌ እዚህ ጋር ካፒታል ኤ በአስኪ ኮድ ጊዜ ምንድን ነው የሚያውቃት ኮምፒውተራችን? በ65 65 ደግሞ ምን ያደርገዋል? 65ን ወደ ባይናሪ ይቀይርና በ8 ዲጂት ባይናሪ ነምበር ነው የሚያውቃት ማለት ነው። ኤን ራሷን የሚያውቃት በዚህ በ65 ነው ማለት ነው። ስለዚህ እያንዳንዱ ከ0 እስከ 255 ባሉት ነምበሮች ዲፋይን ተደርገዋል። ሁሉም ምልክት የሚሆን ስፔሊንግ የሚሆን ማለት ነው። ስለዚህ እያንዳንዱ አስኪ ኮድ ቅድም ያየናቸው ነምበሮች ማለት ነው የራሳቸው ምን አለ? ባይናሪ ነምበር አላቸው ማለት ነው። ባይናሪ ነምበር መቀየር ትችላላችሁ ብዬ አስባለሁኝ። እሱም የሚያስቸግዳችሁ ልጆች ካላችሁ ኮሜንት አድርጉልኝ፣ እሱንም ለብቻ እሰራላችኋለሁ። ስለዚህ ኮምፒውተራችን ላይ ምንድን ነው የሚያደርገው? ኤን ስንጽፍ ማለት ነው በአስኪ ኮድ ምን ያደርጋል? 65 ናት ብሎ ያስባል። 65ን ምንድን ነው በባይናሪ ተቀይሮ ነው የሚረዳው እሱ 65 ወደ ባይናሪ ሲቀየር 0 1 0 0 0 0 0 1 ይሆናል ማለት ነው። ስለዚህ ኮምፒውተራችን ውስጥ ምንድን ነው የሚያውቀው? እነዚያን ካፓሲተሮች ዋን የሆኑበት ቦታ ላይ ብቻ ቻርጅ ያደርግና ሌሎችን ዲስቻርጅ ያደርጋቸዋል ማለት ነው። በዛን ሰዓት ኤ እንደሆነች ይረዳል ማለት ነው። ስለዚህ እያንዳንዷ ካራክተር እያንዳንዷ ፊደል የራሷ 8 ቢትስ ባይናሪ ነምበር አላት ማለት ነው። ስለዚህ እነዚህ 8ቶቹ ቢቶች በአንድ ላይ ደግሞ ምን ይባላሉ? ባይት ይባላሉ። ምክንያቱም አንድ ቢት ራሷ ሙሉ ኢንፎርሜሽን ይዛ መሄድ ስለማትችል ግሩፕ ማድረግ ያስፈልጋል። ግሩፕ ሲደረጉ 8ቶቹን ቢቶች በአንድ ላይ ወደ ባይት ወደሚባል ይቀየራል ማለት ነው። ስለዚህ አንድ ካራክተር ወይም አንድ ፊደል ለምሳሌ ኤ ብትሆን አንድ ባይት ናት ማለት ነው። በቢት ደረጃ ግን 8 ቢት ትይዛለች ማለት ነው። ለምሳሌ ሄሎ ብለን ብንጽፍ ደግሞ ፋይል ሳይዙ 5 ባይት ይሆናል ማለት ነው። ስለዚህ እዚህ ጋር መያዝ ያለባቸው ምንድነው? እያንዳንዱ ካራክተር፣ እያንዳንዱ ፊደል፣ እያንዳንዱ ቁጥሮች፣ እያንዳንዱ ምልክቶች የራሱ የሆነ አስኪ ኮድ አለው ማለት ነው። ስለዚህ አስኪ ኮድ ዝግጁ አድርጓል። እነዛን ነንበሮች ደግሞ ወደ ባይናሪ ነንበር ይቀይርና ሚሞሪው የኮምፒውተራችን ሚሞሪ ኦን ኤንድ ኦፍ በማድረግ ቻርጅ እና ዲስቻርጅ እያደረገ ካፓሲተሮችን ማለት ነው በዛ መልኩ ነው የሚረዳው ማለት ነው። እነዚህ አሁን ያየናቸው ምንድን ነው? ቴክስቶችን የምንጽፋቸውን ነገሮች ሲሆኑ ነው። ለምሳሌ ኢሜጆች፣ ፎቶዎች እነዚህ ቢሆኑስ እንዴት ነው የሚረዳው የሚለውን ስንመለከት ደግሞ ኢሜጆች እና ቪዲዮዎች ምናምን ሲሆኑ ደግሞ የሚረዳው በምንድን ነው? በፒክስል ደረጃ ነው። ፒክስል ማለት እያንዳንዷን በ4 ማዕዘን ይከፋፍልና አንዷ ፒክስል ላይ ያለችዋን ከለር እየለየ በከለር ነው ደግሞ ኢሜጅ እና ቪዲዮ ሲሆን የሚለይልንና የሚረዳው በዛ መልኩ ነው ማለት ነው። ለምሳሌ አንድ ፎቶ ወስዳችሁ ቁመቱና ሄይቱን በመቶ ፒክስል ቢሆን የተዘጋጀው አጠቃላይ 10,000 ፒክስል ይኖረዋል ማለት ነው። ስለዚህ እነዚህ 10,000 ፒክስሎች የራሳቸው ከለር አላቸው። አንዷ ነጥብ ላይ ወይም አንዷ 4 ማዕዘን ውስጥ የራሷ ከለር አለች። ያችን ከለር ነው የሚረዳው ማለት ነው። ስለዚህ ምን አደረገ? በ256 256 አስኪ ኮዶች አሉ ብለን እነዛ ኮዶች ደግሞ ምን ተደረጉ? ለእያንዳንዳቸው የራሳቸው የሆነ ከለር ተሰጣቸው ማለት ነው። ለምሳሌ የመጀመሪያው ከለር ጥቁር ከሆነ 000 ብሎ ያስባል ብለን እናስብ። ሌላ ደግሞ አንዳንድ ሲሆኑ ደግሞ ዋይት ነው ብሎ ያስባል ማለት ነው። ልክ በዚህ መልኩ የተለያዩ ከለሮችን በተለያየ ባይናሪ ነምበር አሳይን አድርጎ በአስኪ ኮዱ መሰረት ማለት ነው በዛ መልኩ ነው የሚረዳልን ማለት ነው። ኢሜጅ እና ቪዲዮ ሲሆን ማለት ነው። ስለዚህ ፒክስል የምንለው በኢሜጅ እና በቪዲዮ ጊዜ ልክ እንደ ባይት ነው፣ እንደ አንድ ፊደል ነው የሚቆጠረው። አንዷ ፒክስል አንድ ባይት ሆና ነው የምትወሰደው ማለት ነው። በውስጧ 8 ቢቶችን ትይዛለች ማለት ነው። ለምሳሌ ይሄኛው ኢሜጅ 10,000 ፒክስል ነው ብለን አስበናል። ስለዚህ 10,000 ባይት ፋይል ሳይዝ ነው ያለው ማለት ነው። ስለዚህ ማንኛውም ነገር ይሁን ኮምፒውተራችን የሚረዳው ምንድን ነው? በኦን እና በኦፍ ስቴት ነው ማለት ነው።
ቻርጅ ወይም ዲስቻርጅ በሚለው መልኩ ነው የሚረዳልን ማለት ነው። አሁን ላይ የምንጠቀማቸው ኮምፒውተሮች ደግሞ ኢሜጃቸውና ቪዲዮቸው የተሻለ ጥራት ያለው የተሻለ ከለሪንግ የተሻለ የሆነ ደረጃ ላይ ደርሰናል። ስለዚህ ምን ተደረገ? ከ8 ቢት ወጥተናል። አሁን ላይ እየሰራን ያለነው ኮምፒውተሮች በስንት ነው? በ24 ቢት ነው እየሰራ ያለው ማለት ነው። ስለዚህ ትክክለኛ ከለር የሚመጣልን አሁን 24 ቢት ደረጃ ደርሰን ነው ማለት ነው። ስለዚህ በመሰረታዊነት 8ቷን ቢት ለቀይ 8ቷን ቢት ለአረንጓዴ እና 8ቷን ቢት ለሰማያዊ አድርጎ ከፋፍሎ በ24 ቢት ነው አሁን ላይ ኢሜጅ እና ቪዲዮ በጥራት የሚመጣልን ማለት ነው። 8ቷ 256 አስኪ ኮድ አላት ብለናል። ስለዚህ 256 አሁንም 256 3 ጊዜ ስናደርገው ወደ 16 ሚሊዮን አካባቢ ከለሮች ይኖሩታል ማለት ነው፣ አሁን ባለንበት ደረጃ ማለት ነው። ስለዚህ እነዚህ 1 እና 0 የሚባሉ ዲጂታል ኮዶች በኬብል ውስጥ እንዴት እንደሚላኩ ደግሞ እንመልከት። ኮምፒውተሩ ይህንን ዲጂታል ኮድ ወደ ፊዚካል ሲግናል ይቀይረዋል። ይህ ሂደት ዳታ ኢንኮዲንግ ይባላል፣ ወይም ዳታ ኢንኮዲንግ አድርጎ ነው በኬብል ውስጥ የሚያልፉት ማለት ነው። ለምሳሌ የምንጠቀመው ኮፐር ወይም ቲፒ ኬብል የተሰራ ከሆነ አንድ ማለት በዚህ ጊዜ ከፍተኛ ኤሌክትሪክ ቮልቴጅ አለው እንደማለት ሲሆን፣ 0 ደግሞ ማለት ዝቅተኛ ቮልቴጅ አለው እንደማለት ብሎ ያስባል ማለት ነው። ስለዚህ መረጃው ሲላክ በምንድን ነው? በቮልቴጁ መጠን ፍጥነት በመቀያየር ነው ማለት ነው። ቮልቴጁን ከፍተኛ በማድረግና ዝቅተኛ በማድረግ ደረጃ ማለት ነው። የምንጠቀመው ኬብል ደግሞ ፋይበር ኬብል ከሆነ በብርሃን ምት ነው። ያ ማለት ላይት ፐልስ እንለዋለን። ላይት ፐልሱ ኦን ከሆነ ብርሃን አለው እንደማለት ነው። ዋን አድርጎ ይወስደዋል። ብርሃን የሌለው ወይም ደግሞ ላይት ከሆነ ደግሞ 0 ብሎ ያስባል ማለት ነው። ኬብላችን ፋይበር ከሆነ ማለት ነው። ስለዚህ በኮፐር ኬብል ውስጥ ከሆነ የሚጓዙት እነዚህ ዳታዎች በቮልቴጅ መልክ ነው የሚጓዙት። በፋይበር ኬብል ውስጥ ከሆነ ደግሞ በብርሃን ብልጭታ መልኩ ነው የሚጓዙት ማለት ነው እንጂ ዳይሬክት እነዛው 1 እና 0ዎቹ ራሳቸው አይደሉም የሚጓዙት። ይህንን መረዳት ይጠበቅብናል ማለት ነው። ለዛሬ ቪዲዮአችን የሚያግዙ የተወሰኑ ጥያቄዎች አሉ። እነሱን ጥያቄዎች እንመለከታለን። መልሳቸውን ኮሜንት ላይ አስቀምጡልኝ ማለት ነው። የመጀመሪያው ጥያቄ 8 ቢት 1 ባይት እንደሚሆን አውቀናል። ስለዚህ 1 ኪሎ ባይት ስንት ቢት ይይዛል ብላችሁ ታስባላችሁ? ሁለተኛው ጥያቄ ደግሞ መረጃ በፋይበር ኦፕቲክ ኬብል ሲላክ 1 ማለት የብርሃን ፍጥነት ነው ብለናል። ታዲያ የብርሃን ፍጥነት ከኤሌክትሪክ ፍጥነት ጋር ሲወዳደር በኔትወርክ ውስጥ ያለውን ልዩነት ምን እንደሆነ ኮሜንት ላይ አስቀምጡልኝ ማለት ነው። ሶስተኛው ጥያቄያችን በእናንተ አስተያየት በኮፐር ኬብል ውስጥ 1ን ለመወከል ሃይ ቮልቴጅ፣ 0ን ለመወከል ደግሞ ሎው ቮልቴጅ መጠቀም ብቻ በቂ ነው ወይስ ችግር ይፈጥራል? ይህንንም ኮሜንት ላይ ሀሳባችሁ እንድታስቀምጡልኝ ይፈልጋለሁ ማለት ነው። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ የኔትወርኪንግ ሌሰናችን እስከምንገናኝ ሰላም ሁኑልኝ።